ዛሬ በመሃል 22 ተገኝቼ ነፃ በሚባል ዋጋ ፎቶ፣ ቪዲዮ፣ ቬሎ እና የተለያዩ አልባሳትን የምታገኙበትን ቤት ላሳያችሁ ነው። አብረን እንቆይ። ስለጋበሽኝ በጣም አመሰግናለሁ። እኔም አመሰግናለሁ። ራስሽን አስተዋውቂልኝ። ቤሪ ብራይዳል ከ22 ትጋት ቢልዲንግ F1 32። በዚህ ሙያ ላይ ምን ያህል ጊዜ ቆየሽ? 4 ዓመት። ቬሎ እንዴት ነው ዘንድሮ ሽያጭ? እስከ 100,000 ብር ደርሷል። አንድ ቬሎ? ያ ትንሹ ወደ 50,000 ብር። አዲስ ነው ግን ምንም ያልተለበሰ? አዲስ ያልተለበሰ። ግን የቱርክና የቻይና የሚባል ነገር አለ። ምንድነው ልዩነቱ? የቱርክ ቬሎ ጀስት በጣም ግሬስፉል ነው። እሺ። የቻይና ቬሎ ሲምፕል ናቸው። ክራይ እንዴት ነው? ኪራይ እንደመጣ እንደሰው እንጂ እንትን የለውም። ሲወጣ ቬሎች ይቀንሳሉ፣ አዲስ ሲሆን ይጨምራሉ። ከዛ አንፃር ዓመተ ምህረት የለውም። የዚህ ዓመተ ምህረት ቬሎ ኒው የሆኑ አሉ፣ ያስታውቁሻል። ሞዴሎቹ ይለያያሉ፣ የተለያየ እንትን አለ። ጥሩ የሆነ አዲስ የመጣ ስታይላቸው የተቀየረ ይጨምራል ፕራይሳቸው። የተለመዱ ማለት ነው። አሁን ላይ የተለመዱት ምን አይነት ናቸው? የዚህ ዓመት ስፓጌቲ፣ ሰንድሬላ፣ እጅጌ ሙሉ ሼፒዎች ሆነው ስፓጌቲ አለ። የተለያዩ ስታይሎች አሉ። እሱን አሳይሻለሁ። እሱን እናየዋለን። ለወፍራም ሴት ወፍራም ሙሽራ ብትመጣ እናንተ ቤት ላይ ሳይዞቹን ሰፊዎቹን ሳይዝ ብታመጪ ለእኛ አሁን ለሁሉም ሳይዝ አስተካክለን ለማከራይ ሰፋ ያሉትን ሳይዞች ብንጠቀም ብንገዛ ጥሩ ነው ለእኛ። ግን አንዳንድ ጊዜ ሁሉን ነገር አስተካክለሽ ስለማትጪ ከሁሉም ሳይዝ መያዙ ደግሞ ይመረጣል። የእኛ ቤት ደግሞ በጣም ትንሽ ስለሆነ ሁሉን ነገር ለመያዝ አይመችም። ቤትሽ ምንድኖችን አካቷል? እስቲ ንገሪኝ። ከቬሎ ቤቲ ከቬሎ ውጪ የቤቢ ሻወር፣ የሚዜና የሙሽራ ቢጃማ። የሙሽራ ቢጃማ? ቢጃማ መተኛ ማለት ነው? አይ ፎቶ መነሻ። እሺ። ከፎቶ ጀስት አሁን ቬሎ የመውጫሽ ቀን ጠዋት ላይ እሺ፣ ፎቶ አላቸው ሚዜዎቹ ሙሽሮች። ከቬሎ መጀመሪያ ያለው ፕሮግራም ነው ይሄ። ሌላስ? ሌላ የፕሮግራም ልብሶች አሉ፣ የመስክ ስቱዲዮ፣ እንዲሁም ደግሞ የፕሮግራም እንደየፕሮግራምሽ የሚሆኑ የልደት የመስክ ፎቶ እንደዛ። ለልጆችስ ምን አይነት አማራጭ አለ? እነዚህ የምታያቸው የአበባ መበተኛ ነው፣ ከነ ባስኬት እናከራያለን። እንዲሁም ብቻዋን ለሚፈልግ እናከራያለን ማለት ነው። የእናንተ ቤት ከሌላው በምን ይለየዋል? ጥሩ እቃዎች በመያዝ። በምን ያህል ጊዜ ይገባል? አዲስ ሞዴል ኤኒ ታይም አስገባለሁ በየጊዜው። የሚዜ ልብሶች በብዛት በመያዝ ከ8 ፒስ በላይ አንድ አይነት 8 ፒስ ከዛም በላይ። ግን ቤቱ ላይ አሁን እንደዚህ የምታየው ብዙ አልሰቀልኩም። አይ ብዙ ነው ግን እንደዚህ ሙሉ ለምንትን ለማለት እንዳልኩሽ ቤቴ ጠባብ ስለሆነ ከዛ አንፃር እንትን አላልኩትም። ሙሉ እንድታዩ አትችይም። ጀስት በፎቶ አሳይቼ ነው የማሳያችሁ። ለሱ እናየው። እኛም አብረን አንድ ላይ እናያለን። እሺ ኦኬ። ይሄ ስራ ምን የተለየ የራሱ ገጠመኞች አሉት ያለሽ? ከጥሩ ብንጀምር። ጥሩ ሰው ያገናኝሻል። እሺ። እንደዚህ የምትጠያየቂያቸው ሰዎች አሉ። አይ አሪፍ ሰው ያገናኝሻል። ብዙ አይነት አንቺንም አገኘሽ እዚህ ጋር በጣም ከዛ አንፃር ነው። ሌላ ደግሞ መጥፎ እንትኑ ቀደው ሲያመጡ እስከ ፖሊስ ጣቢያ ስትሄጃለሽ። አምነዋል ብንቀበልም ያንን ሳንቲም ስናስቀርባቸው ጥሩ ስሜት ስለሌላቸው ፖሊስ ጣቢያ የሚሄድ እንትንም አለ። አካታታላችሁ ያው ሶልቭ እናደርገዋለን በመነጋገር። ያው ፖሊስ ጣቢያ የሚሄድሽ የሆነ አሬንጅ የምታደርጊው ነገር አለ አይደል? ከዛ አንፃር ታይቶ የሚደረጉ ይደረጋል። አይዲ የለንም ምናምን ታዝኛለሽ። ብዙ ቦታ አይዲያቸውን ሲሰጡ ዛም ቬሎ ቤት እዛ የተለያየ ቦታ ስለሚይዙ ነገሮችን አንድ ቦታ ላይ ቢጨርሱ ከአንድ ቦታ ሁሉንም ነገር ማስያዣውንም አይዲያቸውን መስጠት ይችላሉ። ግን የተለያየ ቦታ ሲሆን ብዙ አይዲ ማስያዝ አለባቸው፣ ገንዘባቸውም ስለሚበታተን ከዛ አንፃር አንዳንዴ ታዝኝና ሰጫቸዋለሽ፣ ግን በዛው ይቀራል። አሁን ላይ የተለመዱ ነገሮች አሉ ከተማችን ላይ፣ ፎቶ፣ ቪዲዮ፣ ሜካፕ እና ቬሎ የሚባሉ ፓኬጆች። ያንቺ ቤት እንደዛ አይነት ፓኬጆች አሉት? የዛ አይነት አሰራር? አሁን በቅርብ ጀምሬያለሁ እሱ። ያው ከዚህ በፊት ጀምሬ ብዙም አላስኬደኝም፣ ትርፉም ብዙም ስላልሆነ አላመንኩበትም ነበር። ከዛ አንፃር እንትን አላልኩት፣ አልቀጠልኩበትም። ኖህ ህንፃ ጋር ነበረ እዚህ ጎላጎላ አካባቢ፣ እዛ ጀምሬ ነበር በሰፊው። ግን አላስኬደኝም። የተወሰነ 8 ወር 9 ወር ሰርቼ ወጣሁኝ።
ኔክስት ግን ወደዚህኛው ጋር አሁን ነው የጀመርኩት። ግዴታ መሄድ ስላለብሽ ስራም እየቀዘቀዘ ስለመጣ ከዛ አንፃር እዚህ መጀመር ስላለብኝ አሁን ገና 1 ወራችን ነው ከጀመራችሁ። ወቅቱም አሁን የፊታችን ከዛ በርካታ ሰርጎች ይኖራሉ ብለን እናስባለን አይደል? ከባሉ በኋላ ለዛም የጠየኩሽ የሰዎችም ጥያቄ ያለ አይደል? እንደዚህ አይነት ነገር ግዴታ ነው። እዚህ መጥተው ፓኬጅ ነው የሚጠይቁሽ። እዛ ኦልድ ፒፕል መጥተው የሚጠይቁሽ የሚዜን ፓኬጅ አላችሁ ወይ ሜካፕን ያጠቃልል ጠቅላላ አገልግሎት ይፈልጋሉና ከዛ አንፃር ያው ግዴታ መመሳሰል ስላለብን እንጂ አትርፎን አይደለም። አዎ እኔም ዋጋው ግራ ነው የሚገባኝ። በጣም ቺፕ ለአንድ ሜካፕ የሚወጣውን ዋጋ አውቀዋለሁና ስሰማ ደግሞ ሜካፕም ቬሎም ፎቶም ሁሉን ነገር አካቶ ደግሞ ሲሆን እንዴት ያዋጣቸው? ምን አይነት አሰራር አይዋጣም? ግን ከህንጻው ጋር ከሚሰሩት ልጆች ጋር ተመሳሳይ መሆን አለብሽ በፕራይስም እንደዚህ። እኔ ግን አሁን ነው የጀመርኩት ያው በድጋሚ ማለት ነው። እዚህ ህንጻ ላይ በፊት አልጀመርኩም እንጂ እንደሌሎቹ ትርፋማ መሆን አለው ብዬ አስባለሁ። በቀጥልበት ኖሮ ግን አላዋጣኝም በሰዓቱ አቆምኩ። ሌላም ሞል ላይ ነበር የጀመርኩት። አሁን ግን እዚህ ጀምረናል። ኔክስት አሪፍ ይሆናል ብዬ አስባለሁ። እሺ በተረፈ ቀረ የምትይው ነገር ካለ ይሄንን ብናገር እዚህ ስራ ላይ ቀረ የምለው ነገር የለም። እቃ ከወሰዱ በኋላ ሰዎች በስርዓት ቢመልሱልን እያየሽ ነገር ቢመልሱልን ደስ ይለናል። እስቲ አሁን ደግሞ ቤትሽ ላይ ያሉትን እቃዎችን እሺ ይሄ የሰርጋቸው ዕለት ሙሽሪት የምትለብሰው ቢጃማ ነው። የተለያዩ ቢጃማዎች አሉ። ቱፒስ ነው። ጫማ አለው። ይሄኛው ደግሞ አጓጉል የሆነ የረጅም ተጎታች ሳይሆን አጠር በሚል እነዚህም ቱፒሶች ናቸው። ብዙ አይነት ቢጃማዎች አሉ። እዚህም አዲስ የመጡ ቢጃማዎች ናቸው በሸሚዝ። ይሄ አዲስ ስታይል ነው። ይሄ በላባዎቹ ትንሽ ወደድ ይላሉ። እስቲ እንያቸው። የተለያዩ ከለሮች አላቸው። እኛው ከ500 ብር ምናምን ሬንጅ። ያኛው ስንት ነው? 1500 1000 ብር የተለያየ ፕራይስ ነው ያላቸው። ወቅቶችን ዋጋ ለመጨመር እና ለመቀነስ አስተዋጽኦ አላቸው። ምን ወቅት ላይ ስለሚፈልግ የሚቀንሱ ደስ የሰርግ ወቅት በማይኖር ታይም ይቀንሳሉ። ሁሉም ሌሎችን ሁሉ ፒጃማ ብቻ አይደለም። ስለዚህ ፎቶሹት ላለበት ሰው ጥሩ አማራጭ ነው ማለት ነው። የሰርግ ወቅት ባይሆን ይመረጣል። ሌሎቹ ደግሞ የህፃናት ልብሶች ከነ ባስኬት ያሉሽ ላይክ እነዚህ የልጆች የአበባ መበተኛ ነው። እሺ እና ቆንጆ ናቸው። አይነት ዩኒክ ናቸው። በአገር ውስጥ ግን በአገር ውስጥ የባስኬቶች እነዚህ ሻምስ እነዚህ የፎቶ መስክ ላይ ትዊል አድርግሽ ምናምን ለሸራ ጫማም በሂልም ያምራሉ። ለየት ያሉ ናቸው። አዲስ ናቸው እነሱ። ነጫጭ ቀሚሶች ከኬፕም ጋር ከምን ጋር ያምራሉ። እነዚህ ምን ያለው ክራያቸው? እነዚህ 3000 ብር 3500። እነዚህ የሚዜ ያላቸው ባጓጉል ከተለመዱት የሚዜ ልብሶች ወጣ ያሉ ናቸው። ይሄ የተለመደ የሚዜ ልብስ ነው። እነዚህ ደግሞ ባጓጉል ሆኑ ማቴሪያላቸው በጣም ይለያያል። ይሄን ለመልበስ ግን ግዴታ ሚዜ መሆን ራሱ የሚጠበቅ አይመስለኝም ማለት የተጠራ ሰው ራሱ ፕሮግራም ላይ የሚለበሳሉ ለበስ ይችላል። ግን አሁን ፋሽን ነው። በነጭም በምን እንደነዚህ አይነት ድሬሶች ተመራጭ ናቸው። ያልተለመዱ ስለሆነ ሰው ይወዳቸው። ምን ያህል ነው ይሄ ክራይ? 4000 እንደ እንትኑ 3005 እንደ እቃው እንደ ወቅቱ። ክራውኖቹስ ብቻቸውን እንትን ይላሉ? ክራውኖቹ እነዚህ ይሄው ምንድነው? ይሄ ተለጣፊ እስቲ ለጥፊልኝ። ይሄ ተለጣፊ የሼፕ ቬሎ እንትን ነው። ክራውን ናቸው። ተለጣፊ ቬሎ በቅርጻቸው የሚወጣ ማለት ነው። እነዚህ ደግሞ የሰንደሬላ ይሄ ሰንደሬላ እንትን ነው። የተለያዩ አሉ። ሰው እንደ ምርጫው ፒክ ማድረግ ይችላል። ብቻውን ይከራያል? ይወጣል። ክራውን ብቻውን ምን ያህል ነው? ከ1000 ብር እስከ 2000 ብርም አለ፣ 500ም አለ። ጌጦችስ አሉሽ? ከክራውን ውጭ የሆኑ ጌጦች ምናምን እንደዚህ ኖርማሎቹ የቀሚስ አሁን ኖርማል መስክ ላይ ይዘው ሲወጡ እንደነዚህ አይነቶችን ካንቺ እንደለበስሽው አንድ እንደዚህ ይፈልጋሉ አንዳንድ ጊዜ። አንዳንድም ደግሞ ከኬፕ ጋር ብቻ ይወጣል። ኦኬ ወደ ቬሎቹ ስንሄድ እነዚህ የቱርክ ቬሎች ናቸው። ከነ መገተሪያቸው ነው ያለው። እጅጌ ሙሉ ለልደት። አሁን ይሄ ጀስት ከነ ብራቱ ስላለ ከነ መገተሪያው ስላለ ነው እንደዚህ ሼፕ ነው ያልታወቀሽ እንጂ ሲለበስ ይታያል።
በጣም ያምራል። እኔ ወድጄው እያየሁት ነበር። ሰው ከወደደው ለሚዜም ለምንም ማለት ይችላል። አሁን ይሄ ለቀለበት ራሱ ቀለበት አድርገው ልክ እንደ ሰርግ ነገሮቻቸው ለሚቋጩ ሰዎች ጥሩ አማራጭ ይመስለኛል አይደል? ለየት ያለ ስታይል በጣም ነው የሚያምረው። አሁን ይሄ ምን ያህል ነው ክራዩ? 5000 ብር። አዲስም ነው ለዛ ነው። ሚዜ እንደዚህ ከለበሰች ሙሽሪት ማለት ለብሰ ጉድፈላ የሷ በጣም የተለየ ወለበት ይታናነውና በጣም ነው የሚያምረው። እዚህ ጋር ያሉት ድሬሶች ያ ለፎቶ ሹት ያልኩሽ ድሬሶች ናቸው። ጥቁር ግን ይፈልጋሉ ቬሎ ይዘው ስለሚወጡ ጥቁር በብዛት ስለሚፈልግ መስክ ላይ ነጫጭ ቬሎች አይደል ይዘው የሚወጡት ከዛ እንደ ቅያሬ ማለት ነው። ሳይዝ እንዴት ነው አንቺ ቤት ላይ አለ? በሁሉ ከምን ያህል ሳይዝ ጀምሮ? ስሞል እስከ ኤክሴል ኤክሴል። ስለዚህ እንደኔ ቦርጫን ይዛ ለመጣች ሴት አለ የተሻለ አማራጭ ነው። አሁን የምንገኘው ቆንጆ ፎቶዎችን በማንሳት የሚታወቁና የተለያዩ ፓኬጆች ያሏቸው ቬነስ ስቱዲዮ ውስጥ ነው። በቬነስ ስቱዲዮ ውስጥ ምን አለ የሚለውን ደግሞ ከራሷ ከባለሙያዋ የምንሰማ ይሆናል። ቆይታችን በድጋሚ ያማረ ይሁን። ጋለሙስ ይባላል። እንዴት ነሽ? አለሁልሽ። እስቲ እንዴት ነው ፓኬጃችሁ? ፓኬጃችን ከ15000 እስከ 60000 ብር ያለ ሲሆን ቬሎ፣ ሜካፕ ሁሉን ያጠቃልላል ሱፍንም ጨምሮ ማለት ነው እና በጣም በዲስካውንት ነው። ቬነስ ስቱዲዮ ምን የተለየ አማራጮች አሉ ከሌላ ቦታ? ከኛ ቦታ በጥራት አንደኛ ደግሞ በተባለው ሰዓት ነው የምናደርሰው። ምንም ማስተጓጎል የለውም። ሁሉም ነገር በተባለው በእቅዳቸው መሰረት ነው የምንሄደው። አስፈላጊ ከሆነ በሳምንት ማለቅ ካለበት በሌላ ነው የምንጨርሰው ማለት ነው። አንድ ሰው እናንተ ጋር ከምን ያህል ቀን በፊት ቀጠሮ ማስያዝ አለበት? ቢያንስ ከ2 ሳምንት በፊት ቀደም ብሎ ቢያስይዝ ጥሩ ነው። ቤታችሁ ያለው ፓኬጅ ምንድን ነው? ቬሎ አለው፣ ከለር ቬሎ አለው፣ የራት ቀሚስ፣ የሀበሻ ልብስ ከነካባው፣ ሱፍ ይኖረዋል፣ ሜካፕ የወንድም የሴትም ይጨምራል፣ የፀጉር ቁርጥ የወንድ ማለት ነው አንድ ላይ። ይሄ ሁሉ ያው በ45 28 36 እና 60000 ላይ ያለ ነው። ሰዎች እናንተ ጋር እንዲመጡ ምን ትያለሽ? ይምጡ፣ ጥሩ ነገር ይወስዳሉ። እንደ ፓኬጅ ሳይሆን በጣም በኳሊቲ ነው እኛ የምንሰራው። እውነት እንደምታዩ ሁሉም ላምኔት አልበሙንም ሁሉንም የተሰራውን ብታዩ ቆንጆ ነው የምንሰራው። በጣም ቆንጆ ነው የምንሰራው በጣም ማለት ነው። እና ይህን ይመስላል። ቆንጆ ነው የምንሰራው። መጣችሁ እዩን፣ ጎብኙ ነው ማለት ነው። ሚያዚያ እንደሚታወቀው የሰርግ ወቅት ነው ከፊታችን እየመጣ ያለው። ለአዲስ ተጋቢዎች ምን የምትይው ነገር አለ? በዚህ አጋጣሚ ተጋቡ፣ እኛን ምረጡ። ተጋቡ። እናንተ ማግኘት ለፈለገ አድራሻችን 22 ከአክሱም ሆቴል አጠገብ ትጋት የገበያ ማዕከል 2ኛ ፎቅ F1 25 ብሎ ቢመጡ ያገኙናል። ስልክ ካለ ስልክ 0972 9932 99 ብላችሁ ደውሉልን እና አገኛቸዋለን። ቤሪ ብራይዳልን ማግኘት ለፈለጋችሁ አክሱም ሆቴል አጠገብ ትጋት የገበያ ማዕከል 1ኛ ፎቅ F1 32 ላይ ታገኟታላችሁ። ይህን ፕሮግራም ስለተከታተላችሁን ከልብ እናመሰግናለን። ቻው።